እዚህ ጋር እንደምታዩት 5000 ብር አውጥቼበታለሁ። በዚህ አፕሊኬሽን ብቻ 5000 ብር አውጥቼበታለሁ። እናንተም እንዴት አድርጋችሁ መስራት እንደምትችሉ እነግራችኋለሁ። እንዴት አድርጋችሁ ነው ባይናንሳችሁን የምታገናኙት፣ እንዴት አድርጋችሁ ነው ኔስ ዋሌትን መከፍቱት የሚለውን ዛሬ ዲቴይል እነግራችኋለሁ። ዛሬም እነግራችሁ ዋነኛውን ነገር ቢኖር ወደ ባይናንሳችሁ እንዴት እንደምታስልኩ ዶላራችሁን እና ብሩን እንዴት አድርጋችሁ እንደምታወጡ ዛሬ ኤንኤስሲ ዋሌት እንዴት አድርጋችሁ እንደምትከፍቱ ነው ዛሬ የምነግራችሁ። ይሄን ስራ የማታውቁ ሰዎች ካላችሁ ይሄን ቪዲዮ ገብታችሁ ከዚህ በፊት የፖስተቱት ቪዲዮ አለ። ከዚህ በፊት ቀደም ብሎ ይሄንን ቪዲዮ ፉል ቪዲዮ አይታችሁ ስራውን መጀመር ትችላላችሁ። አዲስ የሆናችሁ እሱን አይታችሁ ጀምሩ። ግን የጀመራችሁ ሰዎች ግን እንዴት አድርጋችሁ ባይናንስ ላይ ብሩ እንደምታስልኩ እና ኤንኤስሲ ዋሌት ያልከፈታችሁ እንዴት አድርጋችሁ እንደምትከፍቱ ዛሬ አሳያችኋለሁ ማለት ነው። ሰብስክራይብ ማድረግ የ100 ብር ካርድ ሽልማቱን ደግሞ አሁን መጨረሻ ላይ ምንሸልም ይሆናል። አሁንም ኮሜንት ላደረገ ለሁለት ሰዎች የ50 ብር ካርድ እንሞላለን ማለት ነው። ይመቻችሁ። ኤርሚሜክ መኒ የሚለው የኔ ቻናል ነው። እዚህ ቻናል ላይ አዳዲስ ስራዎችን ነው ማግኘት። እዚህ ጋር ሊንኩን አስቀምጬላችኋለሁ። ሊንኩን ቀጥታ ወደ አፕሊኬሽኑ ከሄዳችሁ በኋላ ፕሮፋይል የሚለውን ትነካላችሁ። እዚህ ጋር የምነግራችሁ ጀስት ሙሉን እዚህ ጋር አከፋፈቱ ነው የምነግራችሁ። እኔ ጀስት ስለከፈትኩኝ ማለት እዚህ ጋር የምነግራችሁ ፕሮፋይል የሚለውን ከነካችሁ በኋላ ቦነስ ፕሮግራም የሚለውን እዚህ ጋር ትነካላችሁ ማለት ነው። እዚህ ጋር ቦነስ ፕሮግራም የሚለውን ከነካችሁ በኋላ እንዴት አድርጋችሁ ኢንቫይቴሽን ምናምን እንደምታደርጉ ጀስት አቃዳችሁ። ግን እዚህ ጋር ኤንኤስሲ ዋሌት እንደምንከፍት ነው እና ዊዝድሮ የሚለውን ትነካላችሁ ማለት ነው እናንተ እዚህ ጋር። ከዛ ዊዝድሮ የሚለውን ከነካችሁ በኋላ ይመጣላችሁ ኤንኤስሲ ዋሌት እንድከፍቱ ነው ማለት አሁን ዊዝድሮ ልላችኋለሁ ማለት ነው። ኤንኤስሲ ዋሌት እንድከፍቱ እዚህ ጋር ጠቅ ታደርጋላችሁ። እኔ ስለከፈትኩኝ ነው ለእናንተ ለማሳየት ስለሆነ እዚህ ጋር ጠቅ አድርገዋለሁ ማለት ነው። 3 ነጠብጣባ ከዛ አድ ትሉታላችሁ፣ አድ አድሬስ ትሉታላችሁ። እናንተ ጋር ግን እዛው ሊከፍትላችሁ ይችላል። ከዛ እዚህ ጋር ዶንት ሃቭ አካውንት ነው የምትሉት። ከዛ እዚህ ጋር ክሬት ኤንኤስሲ ዋሌት ይላችኋል፣ ትነኩታላችሁ። ከዛ ወደ አፕሊኬሽኑ ወይም ደግሞ ቦቱ እንድታወርዱ ያደርጋችኋል። በቦቱ አውርዳችሁት መጠቀም ትችላላችሁ። ጀስት እኔ ማውረድ አልችልም፣ ምክንያቱም መጀመሪያ ስላወረድኩት። አውርዳችሁት ፓስወርድ የራሳችሁን ታስገቡና ኢሜይላችሁን አስገብታችሁ መክፈት ትችላላችሁ ማለት ነው። እንደዚህ አድርጋችሁ ትከፍቱታላችሁ ማለት ጨረስን ማለት ነው። አሁን ደግሞ ወደ ባይናንስ እንዴት አድርጋችሁ ዊዝድሮ እንደምታደርጉ ደግሞ ብሩን ደግሞ ልንገራችሁ። ወደ ኢንቨስት ከላካችሁ በኋላ አሁን ኢንቨስት ላይ እንገባለን ማለት ነው። እንደምታይ $7 አለኝ። አሁን እዚህ ጋር መጀመሪያ ኤክስቼንጅ ነው እንለው፣ ሴንድ የሚለውን እንነካዋለን። ሴንድ የሚለውን ከነካ ነው በኋላ እዚህ ጋር ኤክስቼንጅ የሚለውን እንነካዋለን። ዩኤስዲቲ እንመርጥለታለን። ዩኤስዲቲ የሚለውን ከመረጥን በኋላ እኛ የፈለግነው ወደ ዩኤስዲቲ ስለሆነ እዚህ ጋር ያለን 7400 የነሱ ኮይን ነው። ወደ $7.2 ይመጣል። ኤክስቼንጅ እንለዋለሁ። ከዛ እዚህ ጋር ኤክስቼንጅ እያደረገ ነው። ኤክስቼንጅ የሚለውን ድጋሚ ነካዋለሁ። እንደኔ ኤክስቼንጅ አድርጓል ይለኛል። ከዛ እዚህ ጋር ጨርሻለሁ ማለት ነው። አሁን ዊዝድሮ ለማድረግ ሴንድ የሚለውን ነካዋለሁ፣ ዩኤስዲቲ ይለዋለሁ። ከዛ እዚህ ጋር አድሬሴን አመጣለሁ ማለት ነው። እንደምታዩት እዚህ ጋር ከባይናንስ ላይ አድሬሴ እንዳመጣ ማለት ባይናንስ ላይ እዚህ ጋር መጀመሪያ ትገልገባለች። ፖሊገን ምረጡ። በፖሊገን ፊ ብዙም የለው ምንም ነገር የለው ማለት ይቻላል። 0.005 ነው። እዚህ ጋር ፖሊገን ብዬ ሰርች ያደርጋለሁ ባይናንስ ላይ ገብቼ። ከዛ እዚህ ጋር ፖሊገን ምንም ፊ ብዙም የለውም ጋይስ። ከዛ እሱኛውን ኮፒ ታደርጋላችሁ ማለት ነው በኢቴሪየም አውጡ። ከዛ እዚህ ጋር ፔስት ትሉታላችሁ። አመጣችሁት ከኢቴሪየም ከባይናንሳችሁ ካመጣችሁ በኋላ እዚህ ጋር ኮፒ የምትለዋን ትነካላችሁ። ከዛ እዚህ ጋር መታችሁ ፔስት ትሉታላችሁ። በጣም ቀላል ነው ጋይሶች። ከዛ እዚህ ጋር ሚኒመም ዊዝድሮ እንደምታዩት 7 ነው ዊዝድሮ እያደረኩኝ ያለሁት። ስለዚህ እዚህ ጋር 6 ነጥብ ምናምን እዚህ ጋር ለእናንተ ለማሳየት እዚህ ጋር ማለት ጋይስ 6 ነጥብ ምናምን ነው የመጀመሪያው የሚቆርጠው የተባልኩት $1 ነጥብ ምናምን $1። ስለዚህ ድጋሚ በሱ ዊዝድሮ ሳደርግ 7.2 ስራው ይሻለኝ 8 አውቄ ጨምርባታለሁ 0.00 እንዲቆርጥብኝ ማለት 0.00 ነው የሚቆርጠው ማለት 7.2 ነው። እዚህ ጋር 7 ኔክስት ለዋለሁ፣ ሴንድ ለዋለሁ። እንደምታይ ቀጥታ ወደ ባይናንስ ሲገባ አሳያችኋለሁ ማለት ነው። ተመልሼ እዚህ ጋር ሴንድ ለዋለሁ። አሻራ እንዳስገባ ይጠይቀኛል። እዚህ ጋር አሻራ ያስገባልታለሁ። ጨረስኩኝ ማለት ነው። አሁን ወደ ባይናንስ አስልክ ያለው እንግዲህ ባይናንስ እዚህ ጋር 00 እንደምታዩት። አሁን ባይናንስ ላይ እስቲ የገባውን እንየው። እዚህ ጋር ዊዝድሮ ገብቶላል እያለኝ ነው። ባይናንስ ላይ ደግሞ አሁን ገብቼ አየዋለሁ ማለት ነው። ከሰከንድ በኋላ ይኸው እንደምታዩት ባይናንስ ላይ 7.28 ገብቷል ማለት ነው። እዚህ ጋር እንደምታዩት ይኸው ባይናንስ ምልኮልኛል።
እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። እንደዚህ አድርጋችሁ ቪዲዮ ታደርጋላችሁ ማለት ነው። አሁን ደግሞ ቀጥታ ወደ ምን እንሄዳለን ማለት ነው። እንዴት አድርጋችሁ ወደ እንትን ደግሞ እንሄዳለን ማለት ነው። አሁን ወደ ሽልማቱ እንግባ ማለት ነው። የ50 ብር ለሁለት ሰው ስለምንሸልም አሁን ወደ ኮሜንት እንግባ ማለት ነው። እዚህ ጋር ኮሜንት የሚለውን ነካዋለሁ። እንደምታዩት በጣም ብዙ ሰው ኮሜንት አድርጉታል ማለት እዚህ ጋር ሼር የምትለው አነካታለሁ። ባይናንስ ራሱ እንትኑ ዩቲዩብ ራሱ ነው የሚመርጥልኝ። እዚህ ጋር ሼር የምትለው አነካትና ከዛ እዚህ ጋር ጌት እለዋለሁ። ከዛ በኋላ እዚህ ጋር ኮፒ እለዋለሁ። ከዛ እዚህ ጋር ኮፒ ካልኩት በኋላ ይሄው ዩቲዩብ ራንደም የሚል አለ። እዚህ ጋር ፔስት እልለታለሁ። ጋይስ ማን ነው የሚበላው? እስቲ ማን ነው የሚበላው? ፊሽ እዚህ ጋር እንትን እንዳይመርጥልኛል ማለት ነው። መልቲ እንዳይሆን እዚህ ጋር እለዋለሁ። ከዛ እዚህ ጋር ያመጣልኛል ማለት ነው። እዚህ ጋር ዊነር አሁን ሊወጣ ነው ማለት ነው። ጋይስ እስቲ ማን ነው የሚበላው? ማን ነው? ረቢ የሚለው ልጅ በልቶታል ማለት ነው። የመጀመሪያው የ50 ብር ካርድ፣ የሁለተኛውን ደግሞ እናወጣለን ማለት ነው። ድጋሜ የሁለተኛውን ደግሞ ማን እንደሚበላው ደግሞ እናያለን ማለት ነው። ጋይስ አሁንም ኮሜንት ላይ ሁለት ሰው ሸልማለሁ። አሁንም እዚህ ጋር ማን በላው? ሁለተኛውንም እንደምታዩት እንድሪስ ኡመር ይባላል። ጀስት ሁለታችሁም እንድታናግሩኝ የ50 ብር ካርድ ተሸላሚ ሆናችኋል። እንኳን ደስ አላችሁ። ሌሎቻችሁን ኮሜንት አድርጉ ጋይስ። ስራውን ጠንክራችሁ ስሩ። ይመቻችሁ። ሰሞኑን በአዳዲስ ስራዎች ይከሰታሉ ማለት ነው። ማንም ያልሰራውን ስራ ይመቻችሁ። ኤርሚ ማይነኝ። ሰብስክራይብ ማድረግ እንዳይረሳችሁ። ይመቻችሁ።